የኔ ወርቆች እንኳን ለዚህ ቀን መድኃኒዓለም በሰላም በጤና በፍቅር ብዙ ጭቅጭቅ ቢኖርም ብዙ መጣላትን ብዙ ጊዜ ለመለያየት ሞክራችሁ ተመልሳችሁ ብትታረቁም ፈጣሪ ሳይለያችሁ ለዚህ ቀን ስለደረሳችሁ መድኃኒዓለም ክብሩን ጠቅልሎ ይውሰድ። እናንተም ደግሞ ከዚህ የበለጠ ፍቅራችሁን አብዝቶላችሁ አራተኛ ስድስተኛ አስረኛ 20 ዓመታችሁን የምታከብሩበት 100 ዓመታችሁን የምታከብሩበት መድኃኒዓለም ቀኑን ያምጣላችሁ። ፍቅሩን ከዚህ በላይ ያብዛላችሁ። የሰው መውደድ ይስጣችሁ። ከዚህ የበለጠ የሰው ፍቅር ይስጣችሁ ማለት ነው። እኔ ሌላ ምንም ምለው ነገር የለኝም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እነዚህ እንቆች እነዚህ ወርቅ የሆኑ ልጆች እንግዲህ የተገናኙበት ሁለተኛ ዓመታቸውን አላከበሩም ነበረ በተለያዩ ነገሮች። ምክንያቱም ያው ሩቲ ያልኩ እንዴ አይሚና ቡቡዬ ትንሽ ተጋጭተው ነበረ። አይሚዬ ፕራንክ ለማድረግ ሙከራ ባረገችበት ሰዓት ቡቡዬ ተናደው እንግዲህ መልሶ በራሷ ፕራንክ አድርጓት ትንሽ እያለቃቀለች ነበረ ሰሞኑን ማለት ነው። እቺ የኔ መሰለች ድንቡሽ የሆነች ልጅ ማለት ነውና በነገራችን ላይ ቡታጀራ ዩቲዩበሮች ከወንዶቹ ማለት ነው ለሴት ክብር ያለው በጣም ክብር አለው። በነገራችን ላይ እናቱን በጣም ስለሚወድ እናቱን በጣም ስለሚያከብር ለሴት ልጅ ክብር አለው። ትናንት አይታችኋል እንዴት እግሩ ላይ ተደፍቶ ይቅርታ እንደጠየቃት ማለት ነው። በጣም ትልቅ ሰው ብሩኬ በነገራችን ላይ በጣም ትልቅ ሰው ነው። የትንሽ ትልቅ የምር የትንሽ ትልቅ በቃላ አንዳንዶቻቸው እድሜያቸው ሄዶ ተምሮ ምናምን ብዙ ደረጃ ደርሶ ማሰብ የማይችሉ አሉ። አሁን ለምሳሌ ልክ እንደ አብርሃም ለሴት ክብር ቢኖረው ኖሮ ትናንት የልጁ እናት ሚስቱ ብዙ ነገር ያየባት ህይወቱን የቀየረባት ሴት እንደዛ በማንም ወጠጤ ስትሰደብ እያየ ዝም አለ። ብሩኬ ግን እንኳን ልትሰደብ አንድ ሰው ትክክል ባልሆነው ንግግር ራሱ ቢናገራት ስነስርዓት እያዝ ነው የሚለውና በጣም ይለያል ብሩኬ ማለት ነው። በጣም ለሴት ልጅ ክብር አለው። ፈጣሪ እንደዚህ ያክብር። ሌላ ምንም አልልም።